አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ይህ ሙቀቱ በጣም ከባድ ነው። ውጭ ላይ የሚሰሩ ወንድሞቼ እንደው አላህ ጥናቱን ይስጣችሁ ማለት ነው። ለእናንተን የሚያበርታችሁ ማለት ነው። እኔ የምሰራበት ቦታ ሁለት ቤት ነበረ የማድርበት፣ እዛኛው ቤት እዚህኛው ደግሞ የመኖሪያ ነበረና ስመጣ በሩን አልከፈቱትም እስካሁን ስለተኙ እና በር ላይ ነኝ እንደምታዩት ቁጭ ብዬ። ወይኔ ፀሐው በቃ ሙቀቱ በቃ አልቻልኩትም። ብቆረቁር በር አይሰማም። እንደምታዩት ፀሐው እንደምታዩት እና ፀሐው በጣም ከባድ ነው ማለት ነው። ያአላህ በጣም አልቻልኩትም እኔ ለደቂቃ ማለት ነው። እና በቆረቁር ጀለክስ ብመታ ዛሬ ሰዎች ሆነው አለ ተኝተው ነው ወይንስ ምን ነው እያልኩ። ይሄ ደግሞ ምንድነው? ሊሞን ነው። የሊሞን አታክልቱ እንደምታዩት በጣም ያምራል። እና እዚህ ጨሌ ያለ ያገታችን ጨሌ ተኝተው አደርኩ። ወይ ቁልፍ አልያዝኩኝ ማለት ነው። ያንኛውን በር ቁልፍ እንኳን ቢይዝ ጥሩ ነበር። ውጭ ላይ የምትሰሩት አላህ ጥናቱን ይስጣችሁ። እኔም ባለቤቴ ይሰራል ውጭ ላይ፣ ግን አላህ ጥናቱን ይስጣችሁ። ወላሂ በጣም ከባድ ነው ፀሐዩ። ልክ እንደ ሳውዲ ነው፣ ግን ሳውዲ በጣም ከባድ ነው ሙቀት ላይ። ዱባይም በጣም ከባድ ነው ውጭ ላይ ለደቂቃ ሁሉም ያው ነው ዙሮ ማለት ነው። ሙቀቱ ያው ነው ሁሉም እና በጣም ከባድ ነው ማለት እና እንድናችሁ ኢድ እንዴት ነበረ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። አሁን ሰዎች የተኝተው ቀሩ። እኔም ደግሞ ወይ ወደዛኛው ቤት ልሂድ፣ ደግሞ ምሳ ሰዓት ደርሰዋል። እስካሁን ስንት ሰዓት የመጣው? 9 ሰዓት ተኩል ምናምን የመጣው እና እንዴት ናችሁ? ኧረ ተው ዩቲዩብ ሰብስክራይብ አድርጉኝ። ተው ሰብስክራይብ አድርጉኝ። ተው ሁሉም እስከሚያድግ ድረስ ነው እንደው ዩቲዩብ በዚህ ስባል ተው ማለት ነው። እንደው በሱ እንኳን ትንሽ ልስተዳደር ተስፋ ነው በቃ አለ አይደለ? ተስፋ በዛ ነው እንጂ እንትን ብዬ አይደለም። እና ወፊቱ እኔን ስታይ መጣች፣ ወፊቱ እንኳን ማለት ነው። እና ሰብስክራይብ አስደርጉኝ፣ ትልልቆች ሰዎች ሰብስክራይብ አድርጉኝ። እስኪ ሁላችንም በስደት ያለ ነው፣ እስኪ እንኳን እንተባበር። ሸር እያደረጋችሁ ሰብስክራይብ አስደርጉኝ። ኧረ ተው ልተው፣ አንድ ሁለት ነው የቀረኝ። በቃ አስጠልቶኛል ማለት ነው። ማለቴ ስንት ጊዜው ሳውዲ እንደነበርኩ የተከፈተ ነው። በዛ ላይ ያው ሰዓቱ እንደገና አንድ ብሎት አልጀመረብኝ። በዛ ውስጥ አሁን ቢሆን ወደ ቢያንስ እንኳን እንደው 1000 ምናምን ይሆናል። ኧረ እንጃ እንደዛም አይገባም ማለት ነው። በሱ ምክንያት ሰብስክራይብ ብታደርጉኝ ጥሩ ነበረ። ጥሩነት ለራስ ነው ማለት ነው። እና ሰብስክራይብ አድርጉ። ሁላችንም ስደት ያለ ነው ማለት ነው። እና እንደምታዩት ዛሬ ዱባይ ላይ ፀሐይ አለ፣ ሳውዲም ፀሐይ ነው። ግን የኔ ሰው ተኝተው ቀሩ ማለት ነው። ቁልፍ እንደም አልያዝኩም። ቆረቁርም ጀልክስ ብመታ ተኝተዋል ማለት ነው። እኔ አምሽተው ትቻቸው ነበረ ማታ ወደ ክላስ የሄድኩት። አምሽተዋል መሰል ተኝተው ቀሩ። ልጆቹ እንኳን ይነሱ ነበር። ልጆቹም ዛሬ ደግሞ እንቅልፍ ይዟቸዋል ማለት ነው። በኢዱ ምክንያት ትናንትና ጀምረው አሁን ለታ ጁምዓ ጧት ጀምረው ሱቢ ነበር የሚነሱት።
ልብሳቸውን ለመለስ ለመቀየር ምናምን ጧጧት ሌሊት ነበር የሚነሱት ማለት ነው። አሁን እንቅልፍ ስለሌላቸው ነበር። ዛሬ እንቅልፋቸው በሶስተኛው ቀን መጥቷል ማለት ነው። ብቻ እኔም ወደ ጠለሷ አካባቢ ግንባራ ቁጭ ብያለሁ ማለት ነው። እንደምታዩኝ ያው ጠለሱ ነው ቁጭ አልኩት። ፀሐይ በጣም ፀሐይ አለ። እጄ ብቻ እንደ ሙቀት ያቃጅ ሙቀት ሆነ ማለት ነው። እና እባካችሁ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉኝ። ቪዲዮዎች አዳዲስ ቪዲዮዎች እለቃለሁኝ፣ አዳዲስ ቪዲዮዎች እለቃለሁ። እንደዚህ አበባ ምናምን አሳያችኋለሁ። እንደምታዩት አካባቢያችን ልክ በጣም ጽጌረዳ ምናምን የሞላበት ነው። በጣም ደስ ይላል። በዚህም ግቢያችንም እንዳለ አበባ ነው ምናምን አዲሳቸው ቤት ማለት ነው። እና በጣም ደስ ይላል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር። ኧረ ተው ተው ተው። አሁንስ እኔ ሰውንም መለመን በጣም አስጠልቶኛል ማለት ነው። ማለቴ ሁሌ ሰብስክራይብ ማን ይላል? በቃ አስጠላኝ ማለት ነው። እና ዩቲዩቤ እንዳለው አድጌ ማለት ነው። ሰውን ሁሉ ታዝቤው ማለት ነው። ግን የኛ ሰው ማለት ነው ወደ አደገው ሰው ነው የሚሄደው። አሊ ቶክቶክ እንደዚህ እንትን ሪቨርት ነው ምናምን ሊደርሰው ሰብስክራይብ ፎሎ አድርጉኝ ይላል። በቃ ሱብሃንአላህ 500,000 ብር ይሸለማል ተብሎ በእንትን ተብሎ ሰው በቃ አላረገው ሊደርስ አልቻለም ማለት ነው። ግን እኛ ሰዎች ትንንሾቹን ወደ ላይ ማቃናት አንፈልግም። ወደ ትልልቆቹ ነው የምንሄደው። በቃ ትልልቆቹን ነው የምናሞግሰው። ትልልቆቹን ነው በቃ የሆነ እንትን የምንለው ምናምን። ለምንድን ሁሉም እኮ ተዜሮ ተነስቶ ነው ያደገው። ሁሉም እንትን ብሎ አይደለም። ተዜሮ ተነስቶ ነው ሰው ያደገው ማለት ነው። ብቻ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ኢንሻአላህ እኔም አዳዲስ ቪዲዮዎች እለቃለሁ ኢንሻአላህ። እንደዚህ አበባዎች ምናምን እንደምታዩት ይሄ አበባው ቀዩ አበባ የምታዩት ግቢያችን ውጭ ነው። እዚያው ገና አበባ አላወጣም። ይሄ ገና እያፈራ ነው ማለት ነው። እና እስኪ እንደዚህ እንደ ቀይ አበባ እንዲፈነድቅ ማለት ነው፣ ደስ እንዲለኝ ማለት ነው። እስኪ ሰብስክራይብ አድርጉ ማለት ነው። አረፈው ሰብስክራይብ አድርጉ። እና ሰዎች ዛሬ ተመተወደሩ ሙቀቱን ማቻልኩት እንዳያችሁት ገና እና ብሎ ገና እዛ ማንጎ አለ። አያችሁት ማንጎ ዛሬ አደሩ። እስኪ እና እንደዛ ነው በቃ። ሰላም አለልኝ። ደህና ሁኑልኝ። ደግሞ መልሼ ለቆርቁር ማለት ነው ኢንሻአላህ። ሁላችሁንም ሰላም ብያለሁ የኔ ወዶች። ለምትተባበሩኝ ሁላችሁንም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ሁሌ ሰብስክራይብ አርጉኝ። በጣም ነው የሚያስጠላው ማለት ነው። ብቻ አልሐምዱሊላህ ኢንሻአላህ። እና ይሄ ቁልፍ ደግሞ የክላሴ ቁልፍ ነው። ንፋሱም ደስ ይላል። ወይ ንፋሱ ሲመጣ በጣም ደስ ይላል። ኢትዮጵያ አየር ነው እሽው ነው የሚለው ንፋሱ ራሱ ደስ ሲል። እና ኢንሻአላህ ሰላም ሁኑልኝ ማለት ነው።